እኔ አዳምጠኝ ያላመጣችሁ ያላለችው ነገር የለም። እዛ ከተመለስን ከድር ጉዳይም ልንገባ ነው። ያዙኝ እዚህ ጋር የተምር ስራ ሁሉን አዝላ ተዛዝላ ስንት አጓታ የመጣች ሴት ናት። እኔ አንደኛ ነገር የምፈልገው ይሄን አድርገሽኛል፣ ይሄን ብለሽኛል፣ ትግሬ ነህ ብለሽኛል፣ እኔ ችግር የለውም። ለምን ሌላው ማህበረሰብ ጆከር ትግሬ ሆኖ በዚህ ልክ ከሰራ ሚሊዮን ትግሬ እንፈልጋል ስላሉ፣ እኔ ግን ንጹህ አማራ ነኝ። በፈለገችው ትግል ውስጥ ያለውን ሁሉ ማንጣት ትችላለህ፣ ችግር የለውም። እዚህ አካባቢ ነው የሚኖረው፣ እዚህ አካባቢ ይሄ ነው ያልተባለ ነገር አንድ ነገር ሊታወቅልኝ የሚገባ ነገር፣ እኔ ዝም ብዬ ሁሉን ነገር ይቅርታ እያልኩ መውጣ ለምንድን ነው? ስንት ጥላት አለኝ እኔ። ጥላቱ ማን ነው? እኔ እኮ በዚህ ልክ እኮ ተምር በሄደችበት ልክ ኦሮሞ አልሄደብኝም እኮ። ያ ማለት ደግሞ እኔ ምግባባቸው አምነው ከኔ ጋር በሰላም ጊዜ መረጃ እየሰበሰበች እኔ ፓስፖርትን ሁሉ ላክልኝ ብላኛለች። እኔ አሁን አለኝ ስለሌላው ያደረገችውን ነገር፣ ስለሌላው የተባለውን ነገር፣ ስለሌላው የምትለውን ይሄ በጥላትነት በተለያየ መንገድ ለሰጠችኝም ስም ሆነ ለተለያዩት ነገሮች በቤተሰብም ለሄደችው ነገር እኔ ነኝ የምወስደው ኃላፊነቱን አልኳቸው። ኃላፊነቱን ወስደ እዚህ ጋር ግን የጠላት 4500 ሰው ማለት በጣም ያሳፍራል። እኔ ለራሴ ጎጥና ሰፈርን አትንኩ፣ እርስ በርስ አትጣሉ የምል ሰው እዚህ ሁኛ አጀንዳ ሁኛ ማለት ያሳፍረኛል። ለምንድን ነው እኔ ይቅርታ ያልኩት? ሳልበደል ቀርቼ መስሏችሁ ነው እንዴ? ይቅርታ ያልኩት ህዝቡን ላለመረበሽ፣ አማራዎች እንዲህ ሆኑ እንዲህ ተባሉ ላለማስባል። ኦኬ እኔ እናገራለሁ። ይሄ ብሔርተኛ አንተ ረፍ፣ አንተ ይህንን ነገር አታስፈልግም ከተባልክ ግዴታችን የሚከተለን ብሔርተኛው ስለሆነ በስልኬን የምገባ ምን አባታችሁ አገባችሁ የምንልበት ምንም አይነት የምንሄድበት መንገድ የለም። ስለ አማራና ስለ አማራ ጉዳይ ስለሆነ የምናወራው። ስለዚህ እኔ ይቅርታ ያልኳት የልብ ልብ ተሰምቷት ምንም የሌለ መስሏት ከሆነ እኔ ለማህበረሰቡ እኔ እንጠማ አይደለሁም። ከዚህ በኋላ እንዲሁም ከብሔርተኝነት ወጥቼ ራሴን አስከብራለሁ። ኖ ጆኮ እንደዛ አይደለም።